የሐዋርያት ሥራ ምዕራፍ 7 ቁጥር 59 ምዕራፍ 7 ቁጥር 59 ቅዱስ እስጢፋኖስ ሲወገር አንድ ምስጢር ተገለጠለት። ምን ይላል? ኢየሱስ ክርስቶስን በአብ ቀኝ አየሁት ይላል። ቅዱስ እስጢፋኖስ እየተወገረ ነው። ከዚያ ቅዱስ እስጢፋኖስ ምን ብሎ እንደለመነ ምን ብሎ እንደጸለየ ላሰማችሁንማ በሞቴ እንዲህ ይላል። እስጢፋኖስም ሴን ተቀበል ብሎ ሲጠራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። ምን አትበልባቸው? አትቁጠርባቸው። ለምንላቸው፣ አማልዳቸው፣ ባክህ ሊቀ ካህናታችን ነውና አገልግላቸው ያለ እንዳይመስልህ። ይህን ኃጢአት ምን አትበልባቸው? ይቅር የሚል የሚቆጣጠር የሚምር የሚፈርድ መሆኑን እኮ ነው የገለጠልን። ቤት በሰማያት ነዋ፣ በሰማያት ነዋ፣ በሰማያት ነዋ። ለምን? በዙፋኑ ላይ ነው ያየው። በዙፋን የሚቀመጥ እኮ ኦርቶዶክሳውያን ባለ መንግስት እኮ ነው በዙፋን የሚቀመጥ። ፈራጅ እኮ ነው በዙፋን የሚቀመጥ። ላስታውሳችሁ፣ እኛ ሁሉን ትተን ተከተልንህ፣ ታዲያ ምን ትሰጠናለህ አሉት ሐዋርያት ጌታን በወንጌል። ምን አላቸው? በ12ቱ ነገድ ላይ ዙፋን ላይ ትቀመጣላችሁ ካላቸው በኋላ ትፈርዳላችሁ አላቸው። ባለ ዙፋን እኮ ፈራጅ ኢየሱስ ክርስቶስ መኮንን ነው ያልኳችሁን አንድ ይህን ኃጢአት አትቁጠርባቸው። ሁለት እውነት አንዳንዶች እንደሚሉት የሚማልድ የሚያገለግል ወይም ሌላ እንደሚሉት ቢሆን ኖሮ እንዲህ አይነት ጸሎት ቅዱስ እስጢፋኖስ መንፈስ ቅዱስ ገልጦለት ይሄን ይል ነበር? በፍጹም። ለዚህ እኮ ነው መጽሐፍ ቅዱስ ስለ ክርስቶስ እና ስለ መላእክት ባነጻጸረበት የሐዋርያው የቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 1 ላይ ምን ይላል መሰላችሁ? እንዲህ ይላል። ስለ ልጁ ግን ይላል አምላክ ሆይ፣ ዕብራውያን ምዕራፍ 1 ቁጥር 8 አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይላል። የተወደዳቸው ኦርቶዶክሳውያን አንድ ነገር ላይ እስኪ እናሰላስል እንመሰል። ምን የሚል? አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይለዋል ኢየሱስ ክርስቶስ።